ውድህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ በያላችሁበት ሰላማችሁ ብዝት ይበልልኝ ኢንሻአላህ እትኩኑ ሊ በኸይር አይነማ ኩንቱም ሐባይቢ ፊላህ የትም ብትሆኑ ደስተኞች ሁኑልኝ ደህና ሁኑልኝ አላህ ይጠብቃችሁ ኢንሻአላህ ደህና ስንሆን ነው ደግመን የምንገናኘው ዛሬ አንዲት የስደተኛ እህቴን ታሪክ ላሰማችሁ ነው ቀጥታ ያመጣሁላችሁ ሐቂቀተን ሁላችሁም እንድትሰሙት በአላህ ስም ጠይቃለሁ ቪዲዮ ላይክ አድርጉልኝ ለስደተኛ እህቶች እንዲደርስ ማለት ነው በተቻለ መጠን ቪዲዮውን ወይ አፈጥነዋለሁኝ ቶሎ እንትን እንዲልላችሁ ኢንሻአላህ ግን ፕሊስ እንደው በአላህ ይሁንባችሁ አዳምጡት ምላሽ ስጡት ለዚህ ቪዲዮ ማለት ነው السلام عليكم ورحمة الله وبركاته سمي اللي فلاش شوي أنا أقول الحمد لله رب العالمين سمي ولا فاو يوتيوب اللي قطرش نسشين بيه سبتشيله مالتنا إن متر مجمرة كانت متر ልጅ እያለቀሰ ነው ባይዘው ሙሲባ ውስጥ በጣም ትልቅ ሙሲባ ገጥሞኝ አይደለም እና ሰው ተራራ የማይችለው ሙሲባ ውስጥ ነው ያለው ታይኝ እና ካላህ ብዙ ርጫለሁ አቃለበት ገጠመኝ ሙሲባ በቃ ድሮ አረብ ሀገር እያለሁኝ ባንቺ ምክር ነበር ምጽናናው ብዙ ጊዜ ቆይ ይሄን አለፍ ላድርገው ከባለቤቴ ጋር ስንገናኝ ያንቺ ቪዲዮዎችን እከታተል ነበር በዛም ነበር የምጠቀመው ከሱ ጋር በስልክ እያወራን ጎበዝ እንዲሆን ትዳር እንዲሆንም አድርገሽኛል ባንቺ ምክር እያስባለሁ ካላበታች ማለት ነውና በጣም ያጽናናኝ ነበር አገር ያለው ምክሮችሽ ሁሉ ነገር ያጽናናኝ ነበርና የተወለድኩት ጎንደር ነው እና አገር ጋር 15 ዓመት ሄድኩኝ ያው ከመጣሁ 3 ዓመት 4 ዓመት ይሆነኝ ነው 13 ዓመት ኩዌት ነበርኩኝ ማለት ነው የኩዌት 13 ዓመት ሶቪየት የሰራሁትኝ ኩዌት 13 ዓመት ለቤተሰብ ነበር ሁሌ የምልከው የምትልከው ለቤተሰብ ነው ለመጣ 13 ዓመት 12 ዓመቴ ከሄድኩኝ በ12 ዓመቴ ለራሴ ባለቤቴ ካሁን ያገባሁት ባለቤቴ ነይ ሲለኝ ነይ እና እንገባ ምናምን ሲለኝ ነይ በቃ ለራሴ እንደላሴ ምን ይዤ ነው የሚሄደው የሚለውን በቃ አንተ አመት ሲቀረኝ ማሰብ ጀመርኩኝ ማለት ነው በቃ ከዚህ በኋላማ ለራሴ ሊሆን ያው ብር ላኩኝና አስቀመጥኩኝ ማለት ነው ገብታችኋል አይደለ 13 ዓመት በስደት ቆየች ከዛ 12 ዓመት እንደሆናት አሁን ይሄ በትዳር ውስጥ ያለችው አጋራ ነይቶሎና የራሳችንን ህይወት እንምራ ሲላት ምን አደረገች እንዴ ምን ይዤ ነው ለራሴ የምገባው ብላ እሷ የቆየችው 13 ዓመት ነው ያችን አንድ ዓመት ለራሴ ብላ መስራት ጀመረች ለራሴ ብላ መስራት ጀምራ ለማን ነው ብሯን የምታስቀምጠው የነበረው ከቤተሰብ ነበር የምታስቀምጠው ከዛ በኋላ ምንድነው ወደ ሀያቷ ልትገባ ማለት ነው መጨረሻ ላይ ደግሞ ደሞዝም የኩዌት ደሞዝ ማሪፍ ነበር ለምን ይመጣ አካባቢ ደና ይከፍሉ ነበርና ረጅም ስለሆነ አሳልፈውና መጣውኝ ማለት ነው እንደመጣው ነበር ትዳር ያስኩኝ ተሳክቶልኝ በቃ ደስ የሚል ትዳር ለኔ ሆዴ መብላት ብቻ እያሰብኩ ስለክላቸው ነበር ቤተሰቦቼ በሙሉ ፊታቸውን አዞሩብኝ ነፍሰ ጡር ነኝ ከአረባ ጸባቸው ራሱ አልግባባም ምክንያቱም ልጅነቴን በሙሉ አረብ ሀገር ቤት እናሳለፍኩት እነሱ ጸባቸው ራሱ ትንሽ 2 ዓመት ልጅ ሆኜ ሄድኩት 15 ዓመት ሞል በቃ አላወቅኩትም እስኪን ወላሂ አላወቅኩትም ወንድሞቼ ራሱ ትናንሾችን አላወቅኳቸውም ሰው ሄኩ ከሌሎ እያለ ነበር የሚያሳየኝ ነበር አላቃቸውም ጸባቸው ምንድነው አላቃቸውም ከተውኛል ፊታቸውን አዝረውብኛል እና ቁጭ በቃ ብቻዬን ቁጭ ብዬ ከፍተኛ እንትን ውስጥ ስትራስ ውስጥ ነበር ግን በቃ ሁሉም በቃ እንደቃ እያለፉኝ ይሄዳሉ የራሳቸውን ወንድሞቼ ከእህቶቼ ጋር ወንድሞቼ ከወንድማቸው ጋር ይጮታሉ ግን ምክንያት ነው እንኳን ብሎ አልጠየቁኝም በቃ ብቻዬን ልክ ሌላ ሀገር እንደመጣው ሰው ብቻዬን ቁጭ ብዬ በቃ ድራማ እስኪመስለኝ ድረስ ማለት ነው እና ትተውኝ ይሄዳሉ በቃ እያዩኝ ትተውኝ ይሄዳሉ እና ሰዓት እነግርሻለሁ ነፍሰ ጡር ነበርኩኝ ስሙዬ ይቅርታ እና እንዳይወልድ የለም እንግዲህ ብታምኝ ባታምኝ ከቤቴ አንድ ነገር ሳይሆነኝ ልጁ ተወለደ ማለት
2 አመት ሞላው ማለት ነው። እንደምን ብሎ እዛ ባለቤቴ ስራም ጀመረ፣ መንቀሳቀስ ጀመረ። አፉ በሉኝ ውዴቶች ታገሱሽ ነበር አንስቶ ወሰደብኝ ብሩን፣ እሱንም ሰጠኝ። በሱም ስራ መንቀሳቀስ ጀመረ ባለቤቴ እና ያው ጸባዩ እንዲስተካከል አፉም እንዲፈታልኝ ቴራፒ ቦታ ጀምሬለታለሁ። ወደ ቴራፒ ቦታ ሲሄድ በጣም ብዙ ብር ነው የጠየቁኝ። አቅም የለኝም፣ ወርቄንም ሽጬዋለሁ፣ ምንም የለኝም። ባለቤቴም አልሐምዱሊላህ ወጥቶ ይገባል፣ ግን ለለት ጉርስ ነው እንጂ ለሕክምና አውጥተው ለዛ ለቴራፒ በጣም ብዙ ብር ነው የሚፈልጉት። አልቻልኩም እና ሰሙዬ ከዚህ ከመሀል ከቻልሽ ተከታቶችሽም ራሱ እንዲረዱኝ ብታደርግልኝ ደስ ይለኛል። ይሄ ልጅ ቢያንስ አንድ አፉ እንዲፈታልኝ፣ ትምህርት ቤት ከጓደኞች ጋር እንዲውልልኝ። እሺ ውድ እህቶቼ እንዳንጫጫሁባችሁ ምናምን ይገባኛል። ላኪን የአንድ ሙእሚን ችግር የሌላው ሙእሚን ችግር ነው። የአንድ ሙስሊም መቸገር የሌላው ሙስሊም መቸገር ነውና ሐባይቢ አምናባችሁ ነው ሐቂቃ አምናብን ለሷ ለቅሶ እንድንደርስላት ነው። የመጀመሪያው ነገር በስደት 12 አመት ልጅነቷን የጨረሰችበት ቤተሰብ ፊቱን አዙሮባታል። ያ ነገር አቁሱላታል። አላህ Subhanahu Wa Ta'ala ደግሞ የሰጣትን መተኪያ ይሆናል መጠገኛ ይሆናል ብሎ የሰጣትን ደግሞ ትዳሯን ከዛ ደግሞ ልጇ ሱብሃንአላህ በአፊያ እየተፈተነች ነው። እቺ ሰው በቤተሰቦቿ ተገፍታለች፣ በቤተሰቦቿ ተከዳለች፣ በረሃብም ተቆራምታለች፣ በጭንቀትም ታማለች፣ ብዙ ነገሮችን አይታለች። እኔ بالله الكريم አላቃትም። እንደሰማችሁት ስልኬን እዚህ ዩቲዩብ ላይ ያስቀመጥኩላት በውስጥ መጣች እንደው ብትረዱኝ ብትሳሙኝ ብላ ያለችው ነገር ነውና ሐባይብ ፍላ ለነገ ቤታችሁ ስንቅ ይሆናችሁ ዘንድ ሐቂቀተን በቃ አላህ ጋር ሚስጥር የምትሆናችሁ ነገር ደውላችሁ አብሽሪ እንድትሏት። ይሄ ራሱ الكلمه ይሄ ለሰው ልጅ ተስፋ መስጠት ሰዎችን ማዳመጥ ራሱ ሐቂቃ ትልቅ ንዒማ ነው። እኛ ስደት ላይ ያለነው ጉዳታችንን የምናቀው እኛ ነን። ስልክ ቁጥሯን አስቀምጥላችኋለሁ፣ አካውንቷን አስቀምጥላችኋለሁ። ሀጀር ሙሳ ትባላለች። ደውላችሁ አብሽሪ አይዞሽ ያልፋል፣ ልጅሽም ይታከማል፣ አንቺም ትሰሪያለሽ ትለወጫለሽ፣ አብሽሪ ሪዝቃችሁን አላህ ያሰፋል ብላችሁ አንድም እንድታጽናኗት ይሄ ትልቅና ውድ የሆነ ነገር ስለሆነ፣ ሁለት ደግሞ አቅማችሁ የፈቀደ ሁላችሁም ችግር ይኖርባችኋል፣ ሐጃ ይኖርባችኋል፣ ብዙ የምታረጉ ለራሳችሁ አልሞላ ብሏችኋል። ኢቭን ለራሳችሁም አልሞላ ብሏችሁ ግን ካላችሁ ላይ ሰስታችሁ ለነገ ቤታችሁ አስቀምጡላት። ለሷ ይሁን ትንሽ ነገር በቃ ትንሽም ነገር ይሁን አትሊስት ይደግፋታል ብላችሁ የምታስቡትን። እኔ አሁን ምን ያህል ገንዘብ ያስፈልግሻል ምናምን ምክንያቱም ለሰዎችም ተስፋ መስጠት አልፈልግም። ሰው የማያደርገውን ነገር ለሰው ተስፋ መስጠት የለበትም። እኔ እንደበፊቱ ኑ እንደዚህ እናርግ ምናምን የምልበት ኤነርጂም ላይ አይደለሁምና ይሄ ኸይር ስራ ላይ የሚሰራ ሰው በርግጥ ብዙ ይፈተናል። ከዚህ በፊት ያስተናገርኩትን ነገር ታውቃላችሁና እንደዚህ አይነት ነገሮች መግባት አልፈልግም። ግን ይችን እህታችንን ለችግሯ በቃ ለሐዘኗ ሐቂቀተን ልጇ እንዲስቅላት ልጇ በቃ በልጇ እንድትደሰት በቃ በልጇ እንድትካስ። እኛ ስደተኞች ነን አይደል? ብዙ ነገሮችን አይተናል፣ ብዙ ሐጃዎችን አሳልፈናል። በልጇ እንድትካስ በቃ ያሳለፈችውን ህመም በእናት በአባት በወንድም የደረሰባትን ግፍ እስኪ በእኛ ትሻገረው በልጇ ትሻገረው። በቃ ምክንያትን ሆናት ልጇ ሲስቅላት ወላሂ አትፈተኑ ውድ እህቶቼ፣ በልጅ አትፈተኑ። ሱብሃንአላህ እንኳን አይደለም እንደዚህ ትልቅ ደረጃ ሆኖ ያው እኔ አቅመ ቢስም ስለሆንኩኝ ትንሽ ጉንፋን እንኳን ታስጨንቀኛለች፣ ትንሽ ሙቀት እንኳን ታስጨንቀኛለች። ሱብሃነከ ረቢ ያ ረብል ዓለሚን እንደው የልጆቻችንን አፍያን ተጠብቅልንና ይሄ ይፈትናልና አላህ ይጠብቀን ከፈተና። ልጆችም ያላችሁ ወደፊት የምትረዘቁ ላጤ የሚሆናችሁ ነገ ማግባት መውለድ አለ በልጆቻችሁ ኢንሻአላህ ታገኙታላችሁ የምትሰሩትን ኸይር ስራ እና ለዛ ነው ዛሬ አፊታችሁ የቆምኩት። እንደው ይቅርታችሁን እጠይቃለሁ፣ አፉታችሁን እጠይቃለሁ። አላህ ሱብሃን ለአላህ ብላችሁ ደግሞ ያላችሁን ነገር እንድትነይቱላት በትህትና ጠይቃለሁ። ውድ እህቶቼ አውፉ በሉኝ ጊዜያችሁን ከወሰድኩኝ። ግን እስቲ ነገ ይቺ መንሰራት ሚስጥራዊ ኸይር ስራ ሚዲያ ላይ ወጣም የምትወራ አይደለችም፣ ምንም አይደለችም። በቃ ይቺ የሆነች ሚስጥር ናት፣ ከአላህ ጋር የምትመሳጠሯት ናትና ኢንሻአላህ ያላችሁን ነገር ነይቱላት እላለሁ። ጀዛኩሙላሁ ኸይረን። አቅሙ ከሌላችሁ ደግሞ ቪዲዮውን ላይክ አድርጉት ለሌሎች እህቶች እንዲዳረስ ማለት ነው።
አላህ ያክብርልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።